ካሁን ጀምሮ እነዚህን ነገሮች የምታደርግ ከሆነ በፍጥነት አቁም። አንደኛ፣ ሰዎችን መለማመጥ ካልፈለጉ ተዋቸው። አብረው እንዲቆዩ ምንም አታስገድዳቸው። ሰውን መለመን የራስን ክብር ዝቅ ማድረግ ነው። በለመንካቸውና አብዝተህ በፈለካቸው ቁጥር ራሳቸውን እየቆለሉብህ አንተን ማጣጣል ይጀምራሉ። ታዲያ በዚህ ደስተኛ ትሆናለህ? ስለዚህ አሁን ጀምሮ ማንንም ሰው ለምነህና አዝኖልህ አንተ ጋር እንዲቆይ አታድርግ። ሁለተኛ፣ ካልፈለጉ አትፈልጋቸው። የሚፈልግህንና ለአንተ ቦታ ያለውን ሰው በምንም ሁኔታ ውስጥ ቢሆን ይገኝልሃል። በሀዘንህ በደስታህም አብሮ ይሆናል እንጂ ወቅታዊ አይሆንም። እሱ ሲመቸው የሚደውል፣ እሱ ሲመቸው የሚያገኝ፣ በራሱ ፈቃድ ስር ብቻ እንድትንቀሳቀስ ከሚያደርጉ ሰዎች ራስህን አርቅ። የማይፈልጉ ሰዎች ብዙ ምክንያት አላቸው፣ ሰበብ አያጡም። ይህንን የሚያደርጉት ስለማይፈልጉ ነውና አንተም ተዋቸው። ሶስተኛ፣ ሰዎች ስለሚሰጡ ሀሳብ መጨነቃቁም። ማንም ያንተን ህይወት የሚኖር የለምና የፈለጉትን ይበሉ፣ አንተ ምን አሉ እያልክ መጨነቃቁም። የራስህን ህይወት ብቻ ነው። ፍላጎትህን አሳካ፣ ምቾትህን ጠብቅ። ሰዎችን አትጉዳ እንጂ ለሰው መጨነቅና የማንንም ወሬ መስማት ከጀመር በርህን ዘግተህ ተኮራምተህ እንድትቀር ያደርጉሃል። ስለዚህ ወዳጄ እነሱን ተዋቸውና ከራስ ጋር ተስማማ። ሀሳብህን ውደደው፣ ለጥሩ ውጤት ትጋ። አራተኛ፣ በችሎታ በአቅምህ አትፈር። ውስጥ ያለውን ችሎታ አውጣ፣ ባለህ አቅም አትፈር። አንድ ተብሎ ነውና ሁለት የሚባለው። አንዳንዱ ነገር ጊዜና ሂደት ይፈልጋልና ገና ለገና ከሰዎች ጋር ራስህን አወዳድረ በመሸማቀቅ ችሎታህን አትገድብ። በራስህና በውስጥ ባለ ኃይል እርግጠኛ ሁን። በርታ። አመሰግናለሁ።